የእግዚአብሔር ያልሆነ ወደዚህ ይሁን ንውጡ አለ። ሴፍ ዘዶለ ሁሉ በየቤቶቻችሁ እንዳትለቋቸው። ህዝቡን ገደለ። የእግዚአብሔርን ቁጣ ተቆጣ ሙሴ። ቅድም ምን አለ? ከምንም ጋር አልተባበረም እግዚአብሔር ከሌለ ሲል ሰምታችኋል። ሲመራ ፕሮግራም እግዚአብሔር ከሌለበት ነገር አልተባበረም። እዚህም ዘጸአት 32 ላይ ሙሴ ጽላቱን ደንግጦ ከሰባበረ በኋላ የተስፋውን ቃል ተራራ ላይ የዘገየበትን የእግዚአብሔርን ፊት ያየበትን ጽላቱ ተጽፎ እጁ ላይ ያረፈበትን ከሰው አልተቀበለም፣ ከማንም ጽላቱን ከእግዚአብሔር እጅ ነው የተቀበለው። የተጻፈው ጽሑፍ የእግዚአብሔር ጣት ነች የጻፈችው። ያንን ጽላት ነው የሰበረው። አያችሁ፣ የማይረባ ነገር መንገዳችሁ ላይ ያለውን ሩቅ የምትሄዱበትን ነገር ነው የሚሰብረው። ዛሬ በኢየሱስም ከፊታችሁ ክፉ ተሰበረ። አሜን። በኢየሱስም ክፉ ተሰበረ። አሜን። ሩቅ የማያስኬድ ክፋት ዛሬ ተመታ። አሜን። በኢየሱስም ከፊታችሁ ተመታ። አሜን። ሙሴ ጽላቱን ከሰባበረ በኋላ ዳግም ተጠራ። ምንድን ነው ያልኳችሁ? ወደ ዳግም ከእንደገና ሁለተኛ ጊዜ ወደ ተራራ ሲና ተራራ ለሁለተኛ ጊዜ ወጣ። 34 ሄዳችሁ ስታዩ ና ተባለ ሙሴ። ወደ ተራራው ና። እኔ ነግሬ ነበረ፣ አንተ ጸለይክ፣ ለመንክላቸው። ከዚህ ቦት ትላልቅ ግድያ ሆነ። የእግዚአብሔር ወገን ወዴት ነው? የእግዚአብሔር ወገን ያልሆነ ወደዚህ ሲባል የሌዊ ወገን ከሙሴ ጋር ወጣ። አሜን አሜን። እስቲ ወገን ነኝ የሌዊ በሉስ። ሌዊ ነኝ የማመልክ ነኝ የማከብረው፣ በልዩነት ማመልክ፣ በቅድስና ማከብረው። ሌዊ ተለየ። አሜን። የሌዊ የሆነ ወገን ተለየ። አሜን። ከሙሴ ጋር ቆመ። አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። የልዩነት ዘመን ሆኗል። አሜን። ቃል እየመጣ ነው። ልዩነት ሆኗል። አሜን። ልዩነት ይሆናል። አሜን። በትውልዱ መካከል ልዩነት ይሆናል። አሜን። በሕዝቡ መካከል ልዩነት ይሆናል። አሜን። በቅዱሳን መካከል ልዩነት ይሆናል። አሜን። በአገልጋዮች መካከል ልዩነት ይሆናል። አሜን። ልዩነት ይሆናል። ግድ ነው። በፍጹም ግድ ነው። ልዩነት ይሆናል። አሜን። የእግዚአብሔር እጅ እንግዳን ነገር በማድረግ ትቀጥላለች። አሜን። የእግዚአብሔር መንፈስ ልዩነት በማድረግ ይቀጥላል። አሜን። 34 ላይ መጣና ለጽላት ጥሪ ከእንደገና ተራራውን በኢየሱስም ከእንደገና አውጡ። ዛሬ አሜን። ከእንደገና አውጡ በኢየሱስ አሜን። ንጹህ ነገራችሁን ያሰበራችሁ ዛሬ ይሰበር። አሜን። በኢየሱስም ከእንደገና መጣላት። አሜን። አልቻለም። ጣዖት ሲመለክ የእስራኤል አምላክ በተመለከበት የእስራኤል አምላክ እየመራ በሌሊት በእሳት አምድ በቀን በደመና የመራበት በረሃውን እያሻገረ መብል በሌለበት መንገድ የመራበትን ድንጋይ እየሰነጠቀ ውሃ ያጠጣበትን መና ከሰማይ ያበላበትን ሙሴ ቆሞ ማየት አልቻለም። ጥጃ ሲመለክ አልቻለም። የእግዚአብሔር ሕዝብ ተራ ቦታ ሲከሰከስ ማየት፣ ተራ ሆኖ ማየት፣ ተራ ለዘፈን ተገዝቶ ማየት፣ ለማይረባ ለዚህ ምድር ሁሉ ነገር ተገዝቶ ማየት። እስቲ አልችልም በሉ። አልችልም። እስቲ በዚህ ዘመን አልችልም በሉ። በዚህ ዘመን አልችልም። አልተባበርም። አልችልም። እኛ አንችልም። አልችልም። የሙሴ ቁጣ ተቃጠለ። እሳት ሆኖ ተቃጠለ። ኢየሱስ ጌታ ነው። አሜን። መልእክት አለ እዚህ ጉባኤ። አሜን። ከባድ እግዚአብሔር በእግሩ ነው የሚወርደው። አሜን። በእግሩ ኢየሱስ ጌታ ነው። አሜን። በክብሩ ነው የሚወርደው። አሜን። በቃሉ ኃይል ነው የሚወርደው። አሜን። በበረዶ ነው የሚወርደው። አሜን። የጠላትን አናት እየወጋ ነው የሚወርደው። አሜን። እየመታ እየጣለ ነው የሚወርደው። አሜን። ኃይለኛ ስብከት ስብሰብክ ይጣሉኛል። አሜን። ኢየሱስ ተጣሉኝ እንጂ ሰብከ። አሜን። ለምን እየተጣላችሁ አትሉ? ኢየሱስ ጌታ ነው። አሜን። ቁጣው ተቃጠለ ይላል። ያንን እግዚአብሔር ሲሸቀጥበት ማየት አልችልም። ለመደባለቅም አልችልም። ለመቀላቀልም አልችልም። ዘፋኝ መሃል መገኘትም አልችልም። መስፈን አልችልም። ያ ወርቅ አውልቆ ሰርተው እንዲሰሩ እነማ እነዛው እግዚአብሔር የመራቸው እነዛው እግዚአብሔር የተናገራቸው እነዛው 10 ተአምራት በላይ ተደርጎ ውሃ ወደ ደም የተቀየረበት በኩር የተመታበት ፈርዖን
አልችልም። በዘመኔ እኔ አልችልም። በዘመኔ እኔ አልችልም። እኔ አልችልም። በዘመኔ እኔ አልችልም። በዘመኔ አልችልም። በዘመኔ እኔ አልችልም። እኔ አልችልም። አይሆንልኝ። አልችልም። አሜን። አልችልም። ምንም ይቅርብኝ። አሜን። ኢየሱስ ጌታ ነው። ምንም ይቅርብኝ። አሜን። ምንም ምንም ይቅርብኝ። አሜን። ምንም ነገር ይቅርብኝ። አሜን። ይህንን አምላክ ጥግ ማስያዝ አንችልም። ለሌላው ተችሎታል። በዚህ ዘመን ተችሏል። በደንብ ተችሏል። የከበረ የነገሰ ከፍ ከፍ ያለ አለ። እግዚአብሔር ጣዖታትን ገና እየሰባበረ በእኛ ያወጣቸዋል። አሜን። ከቤተ ክርስቲያኖች እየሰባበረ ያወጣል። አሜን። ከምድሪቱ እየሰባበረ ያስወጣል። አሜን። በኢየሱስ የተመለከውን እየሰባበረ ያስወጣል። አሜን። በመንፈስ መነዳት ጣዖት ነው የሚያሰብረው። አሜን። አሜን። እዚህ ጣዖት ነው የሚያሰብረው። ጣዖት ያሰብራል። ጣዖትን ትለያለህ። አሜን። አሜን። ያለበትን ሰው ትለየ። ሽታ አለ። ጳውሎስ ወደ ከተማው ሲገባ የሚያመልኩትን አያውቁም። ከተማው የሚያመልከው ቁጣ ሞላበት። ያውቃሉ፣ በመንፈስ የሚነዱ ከተማ ሲገቡ ያውቃሉ፣ ሰው ሲያዩ ያውቃሉ። ኢየሱስ ጌታ ነው። አሜን። ስለዚህ በዚህ ቦታ ዳግም ሙሴ ተጠራ። ዳግም መጠራት። ዳግም የተጠሩ አገልጋዮች ይብዙልና። አሜን። ዳግም የተጠሩ ይብዙልና። አሜን። አቅቷቸው ወደቁ አይደለም፣ ኃይል ይዘው ሲመጡ ከነ ኃይላቸው ወደቁ። ጉልበታም ሆነው መጥቶ ከነ ጉልበታቸው ሌሎች የጣሏቸው። ከእግዚአብሔር ጋር ቃል በቃል አፍ ለአፍ ተነጋግሮ መጥቶ ኃይል ያጡ፣ የያዙትን እውነት የጣሉ፣ የደከሙ ያደከሟቸው፣ ክፉ ያመለኩ የጣሏቸው። የምስራች ዳግም ጥሪ አለ። አሜን። ዳግም መነሳት አለ። አሜን። ዳግም ጥሪ አለ። አሜን። ዳግም ተራራ መውጣት አለ። አሜን። ዳግም የሲና ተራራ መውጣት አለ። አሜን። ዳግም ዛሬ ይገኛል እግዚአብሔር። ዳግም መጠራት አለ። አሜን። ተስፋ አላችሁ። 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 አሜን። የወደቁት እኮ ጣዖት ያመለኩ ብቻ አይደሉም፣ እውነትን የያዘው ነው የወደቀው። የወደቀው ጣዖት ለጣዖት ያመለከው ብቻ አይደለም፣ በሲና ተራራ የተጻፈውን ጽላት የያዘው ነው። ጽላቱን የሰበሩ፣ ተስፋውን የሰበሩ፣ ትውልድ ሊመራበት የተገባውን እግዚአብሔር ጣት ያረፈበትን ጽሑፎች የሰባበሩ በማየት ዛሬ በኢየሱስ ክርስቶስም የማይሰበር ጽላት ይሰጣችኋል። አሜን። የማይሰበር እምነት ይሰጣችኋል። አሜን። የማይሰበር ጸጋ አብሯችሁ የሚቀጥል የሚኖር ይሰጣችኋል። አሜን። የሚቀጥል ክብር ከእናንተ ጋር የሚቀጥል አሜን። አሜን። ፌል አረገ የሚባለው ዝም ብሎ አይደለም እኮ። ተነስቶ ነበር ደከመ የሚባለው እኮ ዝም ብሎ አይደለም። እኛን እኮ አቅቷቸው ነው እንጂ አድክመው ይጥሉን ነበር። ፌል ያሰሩን ነበር። አልተቻለም። አይቻልም። አይቻልም። ኢየሱስ ጌታ ነው። አሜን። ስለዚህ ሙሴን የሚያክል እግዚአብሔርን ሰው ጽላቱ እንዲሰባበር ከእጁ አረጉ። ደርሶ ሲያይ እያመለኩ ነው። ደርሶ ሲያይ እየዘፈኑ ነው። ደርሶ ሲያይ ያው ለአምላኩ በትናንት እልል ያለ በሌላ ልልታ ደግሞ ተገልጧል። ስለዚህ ለሙሴ ዳግም መጠራት አስፈለገው። መሪ ከፊት የሚሄድ ስለሆነ ዳግም መጠራት። ስለዚህ ሙሴ እና ከእንደገና አለ 34 ዘጸአት 34 ምዕራፍ 34 ማየት እንችላለን። እግዚአብሔር ሙሴን አለው 2 ድንጋዮች ጽላቶች እንደ ፊተኞቹ አድርገህ ጠርበህ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃሎች ጻፍባቸው። ምን አድርገህ ነበር አለ? ሰብረህ ነበር። በሰበርካቸው በፊተኞቹ ላይ የነበረው ጽሑፍ አሁን በእነዚህ ላይ ጻፍ። በሲና ተራራ ብቻህን ተገኘልኝ፣ ከብቶች አይኑ ሰውም አይኑ። ይሄ በእሳት የሚባላ ህዝቡ ጸጥ ያለ ብቻውን ከእንደገና ወደ ሲና ተራራ አወጣው። ሙሴ በሲና ተራራ ጌታ አንድ ነገር አደረገ። ይህ ሁለተኛው ጥሪ ምንድን ነው? የመጀመሪያ እጆቹ ናቸው ጽላቱ ላይ የጻፉት ነው የሚለው 32 ጽላቱን የእግዚአብሔር እጅ ጻፈች ነው። ሁለተኛውን ደግሞ ራስህ ይዘና አለው። ራስህ እዛ ላይ ነበረውን ጽሑፍ እዚህኛው ላይ አስፍር አለው። ከዛ ይዘውጣ ለተራራ